ሚስትን መንካት ውዱእ ያፈርሳል? ይህ ጥያቄ ከተለያዩ መዝሃቦች የተለያየ መልስ ነው ያለው። የሻፊዒ መዝሃብ ሚስትን መንካት ውዱእ እንደሚያፈርስ ያስተምራል። ሌሎቹ ደግሞ ሚስትን መንካት ውዱእ አያፈርስም ይላሉ። ይህ ልዩነት መዝሃቦች ለምን እንደሚለያዩ ማስተማሪያ የሚሆን ምሳሌ ስለሆነ ለምን እንደሚለያዩ በደንብ እንይ። ሻፊዒዎች ሚስትን መንካት ውዱእ ያፈርሳል ብለው የሚያምኑበት ምክንያት ሱረቱ ኒሳ 43ኛው አያ ነው። ውዱእ የሚያጠፉ ነገራቶችን አድርጋችሁ ውዱእ ማድረጊያ ውሃ ካጣችሁ ተየሙም ማድረግ ትችላላችሁ ነው የሚለው አያው። ግን ውዱእ ከሚያጠፉ ነገራቶች መሃል አው ላመስቱሙ ኒሳ ወይም ሴቶችን ከነካችሁ ይላል። ለዛም ነው የሻፊዒ መዝሃብ ሚስትን መንካት ውዱእ ያፈርሳል ብለው የሚያምኑት። ሌሎቹ መዝሃቦች ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሚስታቸውን ስመው ውዱእ ሳያደርጉ እንደሰገዱ የሚያሳይ ማስረጃ ስላላቸው ሚስትን መንካት ውዱእ አያጠፋም ይላሉ። የቁርአን አያውን ደግሞ መንካት የሚለውን በግንኙነት መፈጸም ይፈስሩታል። ብዙዎች የሚስማሙበትም ይህን አስተያየት ነው። ስለ መዝሃቦች በደንብ ማወቅ ከፈለጋችሁ መዝሃቦች ምንድናቸው የሚል ረዘም ያለ የዩቲዩብ ቪዲዮ አዘጋጅተን የዩቲዩብ ፔጃችን ላይ ለቀናል። ባዮ ላይ ባለው ሊንክ ሄደው ይመልከቱ። ፎሎ ማድረግ እንዳትረሱ።